ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን እንደምን አመሽታችኋል። የምሽቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። የኢራን ጠቅላይ መሪ ቦታውን በአሜሪካና በእስራኤል ጥቃት የተገደሉት አያቶላህ አሊ ካሜኒ ልጅ መረከባቸውን ተከትሎም በዋና ከተማዋ ቴህራን የድጋፍ ሰልፍ ተደረገ። አደባባይ የወጡ የመንግስት ደጋፊዎች የሟቹን ጠቅላይ መሪና የልጃቸውን ፎቶግራፎችን ከኢራን ባንዲራ ጋር አድርገው ይዘውም ታይተዋል። የፈረንሳይ ዜና ወኪል ኤኤፍፒ እንደዘገበው በሺዎች የሚቆጠሩ ኢራናውያን በዋና ከተማ ማዕከላዊ ክፍል ወደሚገኙ አደባባይ በመውጣት ለአዲሱ ጠቅላይ መሪ ታማኝነታቸውን ገልጸዋል። የአዲሱን መሪ ምርጫ በመደገፍ አደባባይ ከወጡ ኢራናውያን በተጨማሪ ሌሎች ደግሞ አዲሱ ጠቅላይ መሪ ከአባታቸው የከፉ ናቸው በሚል ለቢቢሲ የፋርስ ቋንቋ አገልግሎት ተናግረዋል። ኢራን ዓለም አቀፍ የመገናኛ ብዙሃን ወደ አገሯ ገብተው እንዳይዘግቡ ጥብቅ የቪዛ ቁጥጥር ስለምታደርግ በአገሪቱ ውስጥ ያለውን ሁኔታ ለማወቅ የሚያስችሉ መረጃዎችን ማግኘት ያዳጋችም ነው። አሜሪካና እስራኤል በኢራን ላይ የከፈቱ ጦርነት አንድ ሳምንት ካለፈው በኋላ የነዳጅ ዋጋ በከፍተኛ ደረጃ ጭማሪ ሲያሳይ፣ በዚህም ምክንያት የሌሎች ሸቀጦች ዋጋ እየጨመረ ነው። አሁን የተከሰተው የነዳጅ ዋጋ ጭማሪ ከ4 ዓመታት ወዲህ ከፍተኛው መሆኑን ተነግሯል። አገራትም በመካከለኛው ምስራቅ ያለው ውጥረት እስኪረግብ ድረስ ለመጠባበቂያ የያዙትን የነዳጅ ክምችት ለመጠበቅም እያሰቡ ነው። ከፍተኛው የዓለም ነዳጅ ዘይት በሚወጣበትና በሚተላለፍበት የፋርስ ባህረ ሰላጤ አካባቢም የተቀሰቀሰው ጦርነት የነዳጅ ማውጫዎች፣ ማጣሪያዎችና ማስተላለፊያ መስመሮች ላይ መስተጓጎልም ፈጥሯል። ኢራን የተከፈተባትን ጥቃት ተከትሎ በሳውዲም በኤሚሬትስና በኳታር ባሉ የነዳጅና የተፈጥሮ ጋዝ ማዕከላት ላይ ጥቃት በመፈጸሟ እንዲሁም በርካታ ነዳጅ ጫኝ መርከቦች በሚተላለፉበት የሆርሙዝ ሰርጥ በተከሰተው የደህንነት ስጋት መርከቦች መንቀሳቀስ አልቻሉም። ከፍተኛው የነዳጅ ምርት መንቀሳቀስ ባለመቻሉ በዓለም ገበያ የነዳጅ ዋጋ ከፍተኛ ጭማሪ አሳይቶም ባለፈው ሳምንት $70 በታች የነበረው አንድ በርሜል ነዳጅ $100 በላይ ተሻግሯል። ብሬንት የተባለው ዓለም አቀፍ የነዳጅ ዋጋ መተመኛ መድረክ ላይ እሁድ ዕለት በተደረገው ግብይት ዋጋው በ30 በመቶ ጨምሮ እስከ $119 ደርሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን የነዳጁ ጭማሪ ለአጭር ጊዜ ብቻ እንደሚቆይ በማህበራዊ ሚዲያ ገጻቸው ላይ ጽፈዋል። የነዳጅ ዋጋ ጭማሪው ለአጭር ጊዜ የሚከፈል ዋጋ ነው። የኢራን የኒውክሌር ስጋት ሲያበቃም ዓለም ደህንነቷ የተጠበቀና ሰላም ስትሆንም ዋጋው በፍጥነት ይቀንሳል ሲሉም ጭማሪውን አቃለውታል። ከአንድ ሳምንት በፊት አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱ በኋላ የነዳጅ ዋጋ በ50 በመቶ ጭማሪ አሳይቷል። ኢራን በተከፈተባት ጥቃት ምክንያት እየወሰደች ባለው የአጸፋ እርምጃ በሆርሙዝ ሰርጥ የሚደረገው የነዳጅ ዝውውር ተገቷል። ይህ ማለትም 20 በመቶ የዓለም ነዳጅ አቅርቦት እንዲቋረጥ ሆኗል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ትናንት ሌሊት ለተመረጡት አዲሱ የኢራን ጠቅላይ መሪም ሙጅታባ ካሜኒ የእንኳን ደስ አሎት መልእክት አስተላለፉ። ፑቲን ሩሲያ ለኢራን ያላትን የማይለወጥ አጋርነት በድጋሚ አረጋግጠዋል። ፑቲን የክሬምሊን ድረገጽ ላይ በወጣው መልእክታቸው እባክዎት የኢራን እስላማዊ ሪፐብሊክ ጠቅላይ መሪ ሆነው በመሾሞ ከልብ የመነጨ የእንኳን ደስ አሎት መልእክቴን ይቀበሉኝ ብለዋል። ፕሬዚዳንቱ ሩሲያ ለቴሄራን ያላትን ድጋፍ እንዲሁም ከኢራናውያን ወዳጆቻችን ጋር ያለንን አጋርነት አረጋግጣለሁ ብለዋል። ታማኝ አጋር ሆነው ለመቀጠል ቃል ገብተዋል። ኢራን በጥብቅ የታገዘ አመጽ እየተጋፈጠች ባለችበት በዚህ ጊዜም ከፍተኛ ስልጣን የሚወስዱት እርምጃ ያለምንም ጥርጥር ትልቅ ድፍረትና ቁርጠኝነት ይጠብቃል ሲሉ ለአዲሱ ጠቅላይ መሪ መልእክት አስተላልፈዋል። ፑቲን መልእክታቸው የአባቶን ስራ እና ከፍተኛ መከራ የተደቀነበትን የኢራን ሕዝብ አንድነት በክብር እንደሚያስቀጥሉ እተማመናለሁ ብለዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የሀገሪቱ ሚሳኤሎች አሜሪካ እንደማይደርሱ በመግለጽ የፕሬዝዳንት ትራምፕን ንግግር አጣጣሉ። ፕሬዝዳንት ትራምፕ ኢራን ላይ ጦርነት የተከፈተበት አንዱ ምክንያት ሀገሪቱም በቅርቡ አሜሪካ የመድረስ አቅም ያላቸው ሚሳኤሎችን ልትታጠቅ በመሆኑ እንደሆነ ተናግረው ነበር። ትናንት ከአሜሪካው ኤንቢሲ ኒውስ ቴሌቪዥን ጣቢያ ጋር ቃለ መጠይቅ ያደረጉት የኢራን የውጭ ጉዳይ ሚኒስትር የትራምፕን ክስ ሐሰተኛ መረጃ ሲሉ አጣጣሉ።
አራግቺ ሚሳኤሎችን የማምረት አቅም አለን፣ ነገር ግን የሚሳኤሎቹ ርቀት ከ2000 ኪሎ ሜትር እንዳይበልጥ ነው ሆን ብለን ራሳችንን ገድበናል ብለዋል። ምክንያቱም በቀሪው ዓለም ባለ የትኛውም አካል እንደ ስጋት መታየት አንፈልግም ሲሉ ለቴሌቪዥን ጣቢያው ገልጸዋል። ሚሳኤሎቻችን አሁን የሚወነጨፉበትን ርቀት ለመጨመር ያስጀመርነው ምንም እቅድ የለም ሲሉም አጽንኦት ሰጥተዋል። የውጭ ጉዳይ ሚኒስትሩም በቃለ መጠይቃቸው ተኩስ አቁም ላይ የመድረስ ሀሳብንም ውድቅ አድርገዋል። አሜሪካና እስራኤል ሰዎችን እየገደሉ ነው፣ ሴት ተማሪዎችን እየገደሉ ነው፣ ሆስፒታል እያቃጠሉ ነው ያሉት አራግቺም ለሕዝባችን ስንል መዋጋት መቀጠል አለብን ሲሉ ተደምጠዋል። አራግቺ አሜሪካ ከተሳተፈችበት የባለፈው ዓመቱ የኢራንና የእስራኤል የ12 ቀናት ጦርነት በኋላ የተደረሰው የተኩስ አቁም መጣሱን ተናግረዋል። አክለውም አሁን በድጋሚ የተኩስ አቁም መጠየቅ ይፈልጋል፣ እንደዚህ አይሰራም ብለዋል። የጦርነቱም በዘላቂነት ማብቃት እንዳለበት ያነሱት የውጭ ጉዳይ ሚኒስትሩም ያንን እስካላገኘን ድረስ ለሕዝባችንና ለደህንነታችን ስንል መዋጋት መቀጠል ያለብን ይመስለኛል ሲሉ ተናግረዋል። ዘገባውን እያገኘ ነው ከቢቢሲ ነው።